የከሰል አስገራሚ ምስጢሮች። አንድ ጫማው መጥፎ ሽታ አለው? መልሱ አዎ ከሆነ ከሰል ገዝተህ ብቻ በጫማ ላይ አስቀምጥ። 2 በክፍሉ ውስጥ መጥፎ ሽታ አለ? መጥፎ ጠረን ወይም ሽታ አለ ብለህ የምታስበው ቦታ ላይ ከሰል ጣል አድርግበት፣ ፍቱን ነው። 3ኛ ማቀዝቀዣው ወይም ፍሪጅ መጥፎ ሽታ ጠረን አለው? በውስጡ አንድ የድንጋይ ከሰል አስቀምጥ፣ ውጤቱን ቆይተው ያዩታል። 4 ጠንካራ የሰውነት መጥፎ ሽታ አለህ ወይም አለሽ? የከሰል ዱቄት ብቻ ያዘጋጁና መጥፎ ጠረን ያለበት ቦታ ላይ ይታጠቡት። መጥፎውን ጠረን ወይም ሽታ ለማስወገድ ከሰል በጣም ተመራጭ መፍትሄ ነው። 5 ወላጆችህ ሁልጊዜ የከሰል ጥራጊ ወደ የከብት ማደሪያ ወይም ዶሮ ቤት ወይም ሽንት ቤት ለምንድን ነው የሚያፈሱት? ለምንድን ነው ብለህ አስበህ ታውቃለህ? ባጭሩ ሽታውን ለማስወገድ ነው። 6 አትክልቶቹ ሁልጊዜ ለምለምና አይን ሳቢ እንዲሆኑ ከፈለጉ መፍትሄውን አትክልት ላይ ከሰል ጣል ጣል አድርጉበት፣ ሌላውን ለአትክልቶቹ ይተውት። 7 አንድ ምግብ ጠረኑን መቀየሩን ከተጠራጠሩ ወይም በጣም ብዙ መርዛማ ኬሚካሎች እንደያዘ ከተጠራጠሩ ለጥቂት ሰዓታት በከሰል ውስጥ ማስቀመጥ ትልቁ መፍትሄ አካል ይሁኑ። 9 ጥርሶቹ ነጭ ማድረግ ከፈለጉ ለኬሚካልና የጽዳት ቴክኖሎጂ ማስታወቂያዎች ትኩረት አይስጡ። የከሰል ግንድን ተጠቅሞ ጥርስዎን ጧት ጧት ይቦርሹ፣ ውጤቱን በሳምንት ውስጥ ያዩታል። 10ኛ የኦቾሎኒ ወይም የዘንባባ ሾርባ የቀዘቀዘ የተበላሸ ከመሰለዎት ስለ ሁሉም ነገር መጨነቅ አያስፈልግም። በእሳት ላይ ብቻ ያድርጉት እና አንድ የከሰል ድንጋይ ይጣሉበት። መጥፎ ጣዕምና ሽታ ያስወግዳል እና ሾርባውን ወደ ትኩስነት ይቀይራል። 11ኛ ምሽት ምሽት ከጓደኞቹ ጋር ሲጠጡ ጠዋት በመጠጥ ሃንጎቨር ከተቸገሩ ከሰል ከእርሶ ጋር ይኑርና ያኝኩበት። ከሰል የሃንጎቨር መፍትሄ ነው። ሼር ያድርጉ። ኢትዮጵያዊነት ታላቅነት